የጎሉ አይኖቹን ገብስማ ሪዛቸው ላይ ተክሎ ሲያዳምጣቸው የደብረ ብርሃን ስላሴን ግቢ ለቀው ሲወጡ በርከት ያሉ መንፈሳዊ ወጣቶች አቡኑን አጅበው ወደ ቤታቸው ይሸኟቸዋል። ከመካከላቸው ደግሞ ለዓለም በትረሙሲያቸውን ያዝ አድርጎ ከኋላ ኋላቸው እየተራመደ መቼም የማይረሳ ምክራቸውን ያዳምጣል። በየደቂቃው አቡኑ እግር ስር በርከክ እያለ ጉልበት እየሳመ መስቀል የሚሳለመው በረከት የሚቀበለው ሰው ቁጥር ብዙ በመሆኑ አንዴ የጀመሩትን ማራኪ ታሪክ የሚጨርሱት ቤታቸው ደጃፍ ላይ ነው። አቡኑ በመጨረሻ ሲያሰናብቷቸው ልጆቼ የመንፈስ ድሃ አትሁኑ ይላሉ። ማህተም ይላታል ይችን ቃል ለዓለም። እናም ማህተሙን አትሞ ቁልቁል ወደ አራዳ ሰፈር ያልፋል እየዘመረ። የአራዳን ሰፈር እያስተዋለ ልጅነቱን ይቃኝ የነበረው ለዓለም እኒያ ሀሳብ የሆኑ እግሮቹን እያነሳና እየጣለ ሳለ ስሙ ሲጠራ ከቀን ህልሙ ነቃ። አጅሬው አለው አንድ ከሲታ ወጣት። ጉድህን ሰምተናል እባክህ ብሎ ሳይጨርሰው በጫትና በሲጋራ የበለዙ የተሸራረፉ ዘርዛራ ጥርሶቹን እያሳየው ተንከተከተ። አልገባኝም ሊለው አሰበና ከአፉ መለሰው ለዓለም። ምን ነው የማይገባህ? የሰራኸውን ስራ መቻጣውና ቢለው የሚመልሰው እንደማይኖር ተረቶ ዝም አለው። ልጅቷ እኮ እንኳን አንተን አሁንም እነዚያ ጥርሶቹን እያሳየው ሳቁን ለቀቀበት። ምስጥ ሆኖ ታየው ልጁ፣ ትልቅ ምስጥ። በአይኑ ጦር በምላሱ ሰይፍ የታጠቀ አዳኝ ሆኖ ታየው። ለዓለም ሽሽቱን ቀጠለ። ፍጥነቱን ጨምሮ እግሮቹን እያነሳ እየጣለ የጎበጠ አካሉን እየጎተተ ቁልቁል ወደ ቄራ ሰፈር አመራ። ለምንድን ነው ሰው የሰውን ኃጢአት በማውራት የሚደሰተው ብሎ ለብዙ መቶኛ ጊዜ ራሱን ጠየቀ። መልስ የለም። ሰዎች ግን ባዩት ቁጥር የሱን ኃጢአት በመቶ እጥፍ አባስተው እያወሩ ነው። በመጀመሪያ በጸጋው አነሳሽነት ዲያቆናቱ፣ ከዚያ ካህናቱ፣ ከዚያ ምእመናኑ እየተቀባበሉ ድፍን የደብረ ብርሃን ሕዝብ ወሬው የሱ ስምና የሱ ኃጢአት ብቻ ሆነ። ተራገበ። ወሬው ሰደድ እሳት ሆነ። ጉድ አለ የከተማው ሕዝብ። ከእንግዲህ ማን ይታመናል አሉ ብዙዎቹ። አፈሪ ብላ ያሉትም ብዙ ናቸው። እኔ እኮ ተናግሬያለሁ እሱ አለ ጸጋው። የሆነውም ያልሆነውም ብዙ ተወራ። የሰውን ኃጢአት መዘርዘር፣ መደመር፣ ማባዛት፣ እንደገና መደመር፣ እንደገና ማባዛት፣ የተደመረውንም የተባዛውንም እንደገና ጽድቅ እስኪመስል የለዓለም ኃጢአት ይተረክ ገባ። ለዓለም መጀመሪያ ጉዳዩ ኃጢአቱ እንዴት እንደተፈጠረ ለማብራራት ሞክሮ ነበር። የሚሰማው ግን አልተገኘም። የወደቀ ምሳር አደረጉት። ክርስትናውን ስላስነቀፈ ስቅስቅ ብሎ ስለ ስህተቱ አለቀሰ። ቤተክርስቲያንን አዋረድኳት እያለ ከፋው። ትንሿ ስህተቱ ትልቅ በመሆኗ አጋነው የበለጠ ሲያሸክሙት ከፋው። ጥልቅ ሐዘን አዘነ። ትልቁም ትንሹም አዳኝ ሆነበት። የሰፈር ሰዎች ሲያዩት ሰቀቀኑ ይጨምር ጀምሯል። በተለይ አቶ ምንዳ ከዘራቸውን እየነቀነቁና በአንድ እጃቸው መነጽራቸውን ወደ አፍንጫቸው ዝቅ አድርገው እያጨነቆሩ እኔ እኮ ጨዋ አድርጌህ ነበር፣ ለካ አመልህን በጉያህ ደብቀህ ኖሯል ካሉት ወዲህ እማማ ትርፌም ሊጥ የተቀባባ እጃቸውን በምራቃቸው እያበሱ አንተ ሰው መሳይ በሸንጎ ብለው ከቀለዱበት በኋላ ሰፈሩንም ጠላው።